በዓል ላይ የሚታየኝ አዲስ ነገር የለም። ምናልባት እግረ መንገድ በዓላትን ባይዞ በጣም እኛ እንፈልጋቸዋለን። ምንፈልጋቸው ለምንድን ነው? ዝግ ስለሆኑ በዛን ቀን ቤተ ዘመድ ለመጠያየቅ፣ ሩቅ ያለ እንዲቀራረብ እንዲገናኝ፣ እንዴት ነህ ተባብሎ እንዲለያይ ይጠቅሙ ይሆናል። ቤተ ክርስቲያንም የዝግ ቀን ስለሆነላት እኛ ጋር በበዓል ቀናት ላይ ይጸልያሉ ወንድሞች። የዝጓ ቀን ላይ ለመጸለይ እዚህ ተገናኝቶ ዛሬ ዝግ ነው ትንሽ ፕሬ እናድርግ ብሎ ለመገናኘት። አንዳንድ ሰዎች በዓላትን ባለማክበራችን፣ በተለይ በዚህ ቤተ ክርስቲያን በዓል ተከብሮ አያውቅም። በዓላት ባለማክበራችን፣ እዚህ ጋር መተን የተለያዩ ድራማዎች ባለመስራታችን ሊፈርዱብን ይችሉ ይሆናል። ምንድነው እናንተ የት በዓል የለም እንዴ? መብል የለም እንዴ? መጠጥ የለም እንዴ? ምንድን ዛሬም በውሃ ነው እንዴ? ዛሬም በሽሮ ነው እንዴ? እንደውም እንዳልኳችሁ ብልጥ ሰው ያን ቀን ቅባት ባያበዛ፣ በሬ ባያርድ፣ ከብት ባያርድ ይመረጣል። ብልጥ ሰው ሞኝ ያረደውን ብልጥ ይበላዋል አይደለም? ያን ኢትዮጵያ ሕዝብ ሁሉ ያርዳል። ስለዚህ አንተ ቤት ሽሮ ፍትፍት እንዳዘጋጃለህ ሄደ ቁርስ አበበ ቤት፣ ምሳ በቀለ ቤት፣ ማታ በሽሮ ፍትፍት ቀዝቀዝ አርገ መተኛ። ብልጥ እኮ ምን ቤት አሳረደ? ነገ እኮ የኢየሱስ ትንሣኤ ነው። አታክብሩ። ምንም ቤታችሁ የለም፣ በቃ ስጋም የለም፣ ወጥም የለም፣ በግም አልተገዛም፣ ዶሮም የለም። ኧረ ምን አይነት ክርስትና ነው ይሄ? ኧረ በስማም፣ ኧረ በኢየሱስም ሊልህ ይችላል። ለምን አላከበርክም ብሎ አንዳንዱ ቅዳሜ ቀን እንጨት ከፈለት አንተ ሰንበት አይደል ሊል ይችላል። ሰንበት ቅዳሜ እንደነበረ ማያውቀው፣ አሁን ቅዳሜ በኢየሱስ እንደተቀየረ ማያውቀው። ሌላው ደግሞ ቅዳሜም እሁድ የቱ ሰንበት እንደሆነ ግራ ገብቶት እሁድ ቀን ስትፈልጥ ካየ መጣና እሁድ ሰንበት አይደለም፣ እሁድ የሳምንቱ የመጀመሪያ ቀን ነው። እሁድ ማለት አሃዱ ማለት ነው። የሳምንቱ የመጀመሪያ ቀን ይመጣና አንተ በሰንበቱ ይላል። ሰንበት እንኳን እሁድ እንዳይደለ ሳያውቅ ማለት መራ የለም፣ አልተጻፈም። ሰንበት አንድ ቀን ነበረ፣ እሱም ቅዳሜ ነበረ። በኢየሱስ መምጣት ተፈጽሟል። በቅዳሜ ያላረፈውን አይሁድ ኢየሱስ በቅዳሜ ቀን ሰበከው። ወደ እኔ ኑ እኔ አሳርፋችኋለሁ። እውነተኛ ረፍት እሱ ስለሆነ። በተረፈ ጤናማ አይደለም ከእግዚአብሔር አለመሆኑን የምታውቀው ያን ቀን አገሩም ሰላም የለ፣ አምቡላንሷም ሰላም የላትም። እውነት ውሸት? እስቲ አሁን ሰው ባዶ ሆዱን ይውላል፣ ከዛ ይበላበታል። አምቡላንስ ለምን? ይሄ ቅባት ያበሻን ሆድ ታች በሌ ላይ በሌ ታች በሌ። ይሄ ሁሉ መከራ ውስጥ ምንድን ነው መንገባው? አምቡላንሷ ሰላም የላትም። የየበዓላት ቀን አንድ ሰው ሆዱ እየታመመ በቅባት ወደ ሆስፒታል፣ ሁለት ሰው እየጠጣ በቦክስ እየጠጣ በጠርሙስ አምቡላንስ ጠብቁኝ ምን አለ በሉ። አሁን ከፊታችን በዓል አለ። የዛን ቀን አምቡላንስ ትሰማለህ። ከእግዚአብሔር ካልሆነ አንድ ነገር ያስታውቃል፣ ሰላም የለውም። የሰዎች የዓለማውያን በዓል ጭምር መሆኑን የምታውቀው በአምቡላንሷ። እኛ ቤት በዓል መከበር ካቆመ እንግዲህ አሁን ወደ ስንት ዓመት ገባን እናቴ። ከዛ ወጣው ከድሮ ሃይማኖቴ 1 ዓመት ምናምን አክብረን ይሆን እንደሆነ አላውቅም። ከዛ በኋላ አቆምኩ። የዛሬ 19 18 ዓመት ጀምሮ በእኛ ቤት ውስጥ በዓል ተከብሮ አያውቅም አንድም ቀን።